የ21 ሚሊዮን ብር የሌብነት ሰነድ የኛ ጓደኞች እጅ ላይ አለ። አንላቀቅም። ሴት ለሶስት አልተደፈረችም። የኛስ አልደፈራችሁ? የመጣብንን መከራ ተሸክሜው ነው ያለው። ጤፍ አልሰረቅንም። ፍሪጅ ተሸክመን አልመጣንም። ጤፍ እኔ የራያ ማንነት አስመላሽ ኮሚቴን ከአዲስ አበባ መጥቼ መሰረትኩ። ነገ የጨርጨርን ሰው አማራ ነህ ስለው የወሎ ፋኖ ነው የሰረቀኝ ብሎ ቢመጣ እኔ አማራ ነህ ልለው ነው? አንድ ሆቴል ሙሉ ፍሪጅ አልተሰረቀም፣ አንሶላ አልተሰረቀም። ጁንታው ያላደረገውን የጥሙጋ ትምህርት ቤት ማን ነው የዘረፈው? 3 ዱላ ነው የመጣብኝ ልጆች። የቄልባውን የማያውቀው ሰው እስላም ሆኖ መጣና ደጋውን ክፍል ክርስቲያን ቆላውን ክፍል እስላም አድርጎ ሊያፋጀን ተነሳ። ይሄን የሚላላኩት የኛ ውስጥ ያሉ ልጆች ናቸው። እያንዳንዷ የሌብነት ሰነድ የመረጃ ክፍሉን መመራው ነው። እኛ ለአማራ ልንታገል አላማጣ ላይ ገብቶ ባለሽርጡ መኪና ግጥም አድርጎ 6 ሞተር ጭኖ ወጣ። ፎቶ ሲነሳ እንኳን አልታወቀም፣ አላዩት። ማን ያስወረዳቸው? ደጀን ብርጌድ አስወረደ። ከነ ሞተሩ ፎቶ አነሱ። 86 ኩንታል አንድ ገበሬ ቤት ውስጥ ተሰርቆ ወጣ። ያው ፍጅቱን ሰምታችኋል። ለኔ 2 ይደርሰኛል፣ ላንተ 3 ይደርሳል። በርስ በርስ ይፋጁ ነበር። 46 ላፕቶፕ አንድ ቤት ውስጥ አንድ ትምህርት ቤት ውስጥ ጁንታው ያልዘረፈው ትምህርት ቤት ውስጥ ተሰርቆ ወጣ። የኔ ጓደኞች ናቸው ተቀብለው የሸጡት እኮ።